Hij gaat het halen hoor. Deze Belaï Densimo. Nog 60 meter. Nog 50 meter. Dit wordt een sensatie. 17 april 1988. Rotterdam. Opnieuw een wereldrecord. 2.651. 2.650. Belaï Densimo. በ1998 ዓመተ ምህረት በአዲስ አበባ አንድ ደማቅ ይፋዊ የምሳ ግብዣ ተዘጋጅቶ ነበር። የሀገሪቱ ከፍተኛ የጦር መኮንኖች፣ የመንግስት ባለስልጣናትና ጋዜጠኞች የተሰበሰቡበት አዲስ እየጎላ የመጣውን የማራቶን ተወዳዳሪ በላይነህ ዴንሳሞንና የረጅም ርቀት ሯጩን አበበ መኮንንን ለማክበር ነበር። በስነ ስርዓቱ ማጠናቀቂያ ላይ የመድረክ መሪው ወደ አትሌቶቹ ፊት ቀርበው ጥቂት ቃላትን እንዲናገሩ ጋበዟቸው። በዚያው ዕለት ምሽት የመቶ አለቃ ማዕረግ ተሰጥቶት የነበረው በላይነህ ወደ መድረኩ ወጣ። ለህዝቡ የሚገባው ቃል ኪዳን እንዳለው ተጠየቀ። እርሱም የማራቶን ክብረ ወሰን ወደ ሀገሬ መልሳለሁ አለ። አዳራሹ በበላይነህ ተስፋ ሰጪ ንግግር በደስታ ሲናወጥ፣ ጋዜጠኞች ደግሞ የተናገረውን ቃል በደስታና በችኮላ ይከትቡ ነበር። አበበ ግን የተጨነቀ ይመስል ነበር። እኔ በአንተ ቦታ ብሆን ይህንን ቃል አልገባም ነበር። የማራቶን ክብረ ወሰንን መስበር ከባድ ነው አለው አበበ። በመቀጠልም በላይነህን ይበልጥ ያሰጋው ነገር ተናገረ። ጋዜጠኞች የገባውን ቃል እየጻፉት ነበር። ነገ ጠዋት በሁሉም ሚዲያ ላይ ይወጣል። አንተ ወታደር ነህ። ወታደር ለህዝብ ቃል ከገባ መፈጸም አለበት። ወታደሮች ሞክራለሁ አይሉም፣ ያደርጋሉ። አትሌቱ በከፍተኛ ቅሬታና ጭንቀት ወደ ቤቱ ተመለሰ። 8 ወር ነፍሰ ጡር የነበረችው ባለቤቱ የምሳ ግብዣው እንዴት እንደነበር ልትጠይቀው ስትል ከፊቱ ላይ የሆነ የተበላሸ ነገር እንዳለ አነበበች። ሁሉንም ነገር ለሷ ከመግለጹ በፊት ዛሬ ትልቅ ስህተት የሰራው ይመስለኛል አላት። በላይነህ በሮተርዳም ማራቶን ራሱን ለማስመስከር የቀረው 4 ሳምንታት ብቻ ነበር። ነገር ግን በዚህ ጊዜ ማታ ማታ መተኛት አቅቷት የነበረችውን ነፍሰ ጡር ባለቤቱን መንከባከብ ስላለበት ዝግጅቱ ቀላል እንደማይሆን ያውቅ ነበር። በላይነህ ይህንንም ሲያስታውስ እኔ ትኩረቴን በስልጠናዬ ላይ ለማድረግ ወደ ሆቴል እንድቀይርና እሷን እንድትንከባከብ እናቷ መጥተው አብሯት እንዲቆዩ ጠይቄ ተስማማን ይላል። ባለቤቱ የመጀመሪያ ሴት ልጃቸውን በወለደች በ3ኛው ቀን ወደ ኔዘርላንድ በረረ። በላይነህ ውድድሩ ላይ የተገኘው የባለፈው ዓመት አሸናፊ ሆኖ ቢሆንም የጅቡቲው አህመድ ሳልሃ ግን የዓለም ክብረ ወሰንን ከሰበረ $50,000 የአሜሪካን ዶላር ሽልማት ለመስጠት ከአዘጋጆቹ ጋር ትልቅ ስምምነት በማድረጉ የሚዲያውን ትኩረት ሙሉ ወስዶት ነበር። ውድድሩ 35ኛው ኪሎ ሜትር ላይ ሲደርስ ሳላህ ይመራ ነበር፣ በላይነህ ደግሞ ይከተለው ነበር። ሁለቱ አትሌቶች ቀጣዮችን 5 ኪሎ ሜትሮች ከ15 ደቂቃ ባነሰ ጊዜ ውስጥ የሸፈኑ ሲሆን በመጨረሻዎቹ 2 ኪሎ ሜትሮች ላይ በላይነህ ወደፊት ቀደመ። በፊተኛው መሪ መኪና ላይ ያለውን ሰዓት ስመለከት በዓለም ክብረ ወሰን ፍጥነት ላይ እንዳለው አውቅ ነበር ይላል። በመጨረሻዎቹ 500 ሜትር ላይ በላይነህ ታሪክ ለመስራት ሰከንዶች ብቻ እንደቀሩት ተገነዘበ። አቅሜ በላይ የሆነውን የመጨረሻውን ግፊት ለማድረግ ዝግጁ ነበር። ክብረ ወሰኑን ሰብሬ ብሞት እንኳን ግድ አልነበረኝም። መስመሩን በ2 ሰዓት ከ6 ደቂቃ ከ50 ሰከንድ የሰዓት ውጤት አቋረጠ። ይህ ሰዓት ለ10 ዓመታት ያህል የዓለም ማራቶን ክብረ ወሰን ሆኖ ጸና። በላይነህ ለጥቂት ደቂቃዎች የማቅለሽለሽ ስሜት ተሰማው። ወደ ራሴ ስመለስ በድምጽ ማጉያው አዲሱ የዓለም ክብረ ወሰን ሲታወጅ ሰማው። ኢትዮጵያ 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 እያልኩ እየጮህኩ ጨፈርኩ። ከሲዳማ በግብርና የሚተዳደር ቤተሰብ የተገኘው አትሌት ክብረ ወሰኑ ከአበበ እጅ ከወጣ ከ23 ዓመታት በኋላ ተመልሶ ወደ ኢትዮጵያ በማምጣቱ ብሔራዊ ጀግና ሆነ። የፖሊስ ሬዲዮ ፕሮግራም እድል ይዛ ለመጣችው ለበላይነህ አዲስ ልጅ ህዝቡ ስም እንዲያወጣላት ጥሪ ያቀረበ። ሪከርድ የሚል ትርጉም ያላት ክብረ ወሰን የምትለው የአማርኛ ስም በአንደኛነት ተመረጠች። በትርኢቱ ላይ የክብረ ወሰንን ስም ከደገፉ ጥቂት ታዋቂ ሰዎች መካከል ታማኝ በየነ፣ ማሞ ወልዴና መልካሙ ተበጀ ይገኙበታል። ያ ፍጹም ነበር። ክብረ ወሰኑ አንድ ቀን እንደሚጠፋ አውቅ ነበር፣ ጠፍቷልም። ነገር ግን እኔ ቤት ውስጥ አለኝ ይላል በላይነህ። ክብረ ወሰን በአሁኑ ወቅት በአሜሪካ በሚገኝ የህፃናት ሆስፒታል ውስጥ የምትሰራ የህዝብ ጤና ሳይንስ ምሩቅ የሆነችው የልጁ ስም ብቻ አልነበረም። በላይነህ ከጊዜ በኋላ በአዲስ አበባ ስቴዲየም አካባቢ በዚሁ ስም የታወቀ ካፌ ከፈተ።
ክብረ ወሰን ስናክባር በአዲስ ባለቤት ስም ከመቀየሩ በፊት ለ15 ዓመታት ያህል በንግድ ስራ ላይ ቆይቷል። ብዙ ኢትዮጵያውያን በላይነህን የሚያስታውሱት 1988 ከተቀዳጀው አስደናቂ ድል በኋላ ስሙን በማራቶን የዓለም ክብረ ወሰን መጽሐፍ ውስጥ ለ10 ዓመታት ያህል ጠብቆ በማቆየቱ ነው። በላይነህ ዴንሳሞ በዓለም አትሌቲክስ ታሪክ እጅግ የጎላ ስም እንዲኖረው ያደረገው በኔዘርላንድ በሮተርዳም ማራቶን ያደረገው የማይረሳ ሩጫ ነው። ሩጫውን በ2 ሰዓት ከ6 ደቂቃ ከ50 ሰከንድ በማጠናቀቅ አዲስ የዓለም ክብረ ወሰን አስመዝግቧል። በላይነህ በሮተርዳም ማራቶን ላይ የነበረው የበላይነት ፍጹም አስገራሚ ነበር። ውድድሩን 4 ጊዜ በማሸነፍ በጊነስ ቡክ ኦፍ ሪከርድስ ላይ ስሙን አስመዝግቧል። በላይነህ ዴንሳሞ በዓለም ላይ እጅግ ፈጣን የማራቶን አትሌትና የዓለም ክብረ ወሰን ባለቤት በነበረበት በዚያው በ1988 ዓ.ም የሴኡል ኦሎምፒክ ተካሂዶ ነበር። ሆኖም በወቅቱ በነበረው የፖለቲካ ውጥረት ምክንያት ኢትዮጵያ ከውድድሩ በመሰረዟ በላይነህ ወቅቱ ሊያገኝ የሚችለውን እርግጠኛ የኦሎምፒክ ወርቅ ሜዳሊያ ሳያገኝ ቀርቷል። በታሪክ በባዶ እግር ከሮጠው ከአበበ ቢቂላ ቀጥሎ የማራቶንን ክብረ ወሰን ዘውድ ለሀገሩ ያስገኘ የኢትዮጵያ ታላቅ የስፖርት ባለውለታ ነው። ኢትዮጵያን ከፍ አድርጎ በማስጠራት ሰንደቋ በክብር እንዲውለበለብ በማድረግ ኢትዮጵያ ካፈራቻቸው የምንጊዜም ዘመናዊ ሽሬ የሩጫ ንጉሶች መካከል በላይነህ ዴንሳሞ በ5ኛ ደረጃ ይቀመጣል። ውድ የድል ስፖርት ቤተሰቦች ለእናንተስ የምንጊዜም ቀዳሚዎቹ 5 ወንድ አትሌቶች እነማን ናቸው? ሐሳባችሁንና ግምታችሁን ከታች ባለው የኮሜንት መስጫ ላይ አጋሩን። ቀጣዮቹ እነማን እንደሆኑ አጠር እያደረግን እንነግራቸዋለን። ተከታተሉን። 4ኛ አትሌት ምሩጽ ይፍጠር ማርሽ ቀያሪው ጀግና። ምሩጽ ይፍጠር በኦሎምፒክ መድረክ ያሳየው አስገራሚ አጨራረስ ስልት ዛሬ ድረስ በአትሌቲክስ ዓለም ውስጥ እንደ ትልቅ መማሪያ የሚጠቀስ ነው። በሞስኮ ኦሎምፒክ በ5000 ሜትር እና በ10000 ሜትር ውድድሮች ላይ ድርብ ወርቅ በማሸነፍ ታሪክ ሰርቷል። በተለይ ውድድሩ ሊያልቅ 300 ሜትር ሲቀረው ማርሽ በመቀየር ተፎካካሪዎችን ወደ ኋላ ጥሏቸው የሚሄድበት ፍጥነት አስገራሚ ነበር። ይህ የመጨረሻ ማርሽ የመቀየር ብቃቱ የዓለምን ጋዜጠኞች ያስገረመ በመሆኑ ማርሽ ቀያሪው ይፍጠር ዘሽፍተር የሚል ዝነኛ ቅጽል ስም አሰጥሪክ ወደር የሌለው ብቸኛ አትሌት ነው። በጭቃ በኮረብታ በማንኛውም አስቸጋሪ አየር ንብረት ውስጥ የማይሸነፍ የማሽን ያህል ጥንካሬን ነበረው። 2ኛ አትሌት ኃይሌ ገብረስላሴ የፈገግታውና የክብረ ወሰኖቹ ንጉስ። ኃይሌ ገብረስላሴ አትሌቲክስን ወደ አዲስ የከፍታ ምዕራፍ ያሸጋገረ በሮጠባቸው ቦታዎች ሁሉ ታሪክን የሚያድስና በዓለም ላይ ተጽዕኖ ፈጣሪ ከሆኑ ስፖርተኞች መካከል ቀዳሚው ነው። ኃይሌ በረጅም ርቀት ሩጫዎች ከ5000 እስከ ማራቶን 27 የዓለም ክብረ ወሰኖችን ሰባብሯል። በማራቶን ውድድርም ከ2 ሰዓት ከ4 ደቂቃ በታች በመግባት በታሪክ የመጀመሪያው ሰው ሆኗል። በሲድኒ ኦሎምፒክ የ10000 ሜትር ፍጻሜ ላይ ከኬንያው ፖልቴርጋት ጋር ያደረገው የመጨረሻው ሰከንድ ፉክክር በኦሎምፒክ ታሪክ እጅግ አስደናቂው ፍልሚያ ተብሎ ይነገራል። ኃይሌ የልብ ትርታን በሚያቆም ፍጥነት አንድ የአይን ጥቅሻ ልዩነት ወርቁን ወስዷል። 1ኛ ሻምበል አበበ ቢቂላ በባዶ እግር የተጻፈው የማይሞት ታሪክ። የአፍሪካ የኩራት ምልክት የሆነው አበበ ቢቂላ ጥቁር ሕዝብ በኦሎምፒክ መድረክ የወርቅ ሜዳሊያ ማሸነፍ እንደሚችል ለመጀመሪያ ጊዜ ለዓለም ያሳየ ታላቅ ጀግና ነው። በሮም ኦሎምፒክ ላይ የስፖርት ጫማው ስላልተመቸው በባዶ እግሩ ለመሮጥ ወሰነ። የኢጣሊያ ፋሽስቶች ኢትዮጵያን የወረሩበትን ታሪካዊ ሐውልት አልፎ በሮም አስፋልት ላይ በባዶ እግሩ በመሮጥ 1ኛ ወጣ። ይህ ድል ስፖርታዊ ብቻ ሳይሆን ለአፍሪካውያን ትልቅ የፖለቲካና የሞራል ኩራት ነበር። ከውድድሩ 40 ቀናት በፊት የትርፍ አንጀት ቀዶ ጥገና ተደርጎለት ነበር። ነገር ግን ህመሙን አሸንፎ በቶኪዮ ኦሎምፒክ በመሳተፍ አዲስ የዓለም ክብረ ወሰን በመስበር በድጋሚ አሸነፈ። በኦሎምፒክ ታሪክ የማራቶን ውድድርን በተከታታይ 2 ጊዜ በማሸነፍ በዓለም የመጀመሪያው አትሌት ሆኗል።